ኤአይ ሲባል አስማት ነው። ኤአይ ሲባል ኢሉሚናንት ነው። ኤአይ ሲባል ለእኛ ሰዎች ማጂክ ነው። ይሄ የተሳሳተ አመለካከትና እየወረደ እ፣ አገላለጽ ነው ብዬ አስባለሁ። ምን መሰላችሁ? ኤአይ ማለት ሁላችንም አንዳንዶቻችን እናውቃለን፣ አንዳንዶቻችን አናውቅም። ኤአይ ሲባል ሁማን ኢንተለጀንስ ወይ ደግሞ ማሽንን አስተምሮ ልክ እንደ እኛስ ልክ እንደ ሰዎች እንዲያስብ እንዲጠይቅ በቃ እንዲሰራ ማለት ነው ታስቦ የተሰራ እንጂ አስማት አይደለም፣ ኢሉሚናንት አይደለም። ገብቶሃል? ስለዚህ የእኛ ሰዎች አይኪው የወረደ ስለሆነ ነው እንጂ ኤአይ ሲባል ማሽን ነው። ግን በሁማን ኢንተለጀንት አማካኝነት ወይ ደግሞ እንደ ሰው እንዲያስብ ታስቦ የተሰራ ነው እንጂ ሌላ ነገር አይደለም። ግን አሁን እኛ ሀገር ይሄ ነገር በጣም እኛ ሀገርም ጨምሮ በት በት እያለች ነው። ይሄ በጣም አሪፍ ነው፣ ለእኛ በጣም አሪፍ ነው። ግን በት በቱ አሪፍ ሆኖ እኛም በት በት ማለት አለብን። ይሄ ትውልድ ይሄ ጀኔሬሽን ስለ ቴክኖሎጂ፣ ስለ አርቲፊሻል ኢንተለጀንስ፣ ስለ ሳይበር ሲኩሪቲ በደንብ ጠንቅቆ ማወቅ አለበት እንጂ ዝም ብሎ ሲስተሙ ከመጣ ወይ ደግሞ እኛ ሀገር ሲስተሙ ተጀምሯል ስለተባለ ብቻ አይደለም ማለት ነው እኛ ሀገር ልክ እንደ ሌሎች መሆን የምትችለው። ለእኛ እገዛ ያስፈልጋታል። ኦኬ። እና ጋይስ አሁን አንድ ሁለት ነገር ነው ለማውራት የመጣሁት በዛሬ ቪዲዮ። እሱም ምንድን ነው አሁን ዩቱብ አውቶሜሽን፣ ቲክቶክ አውቶሜሽን ምናምን ምናምን ተብሎ እየተወራ ነበረ። እኔም አንድ ቪዲዮ ሰርቼ ነበረ። ግን እውነታው ምንድን ነው? አሁን ዩቱብ አልጎሪዝም ስለተቀየረ ያን ያህል ተቀባይ የለም ማለት ነው። በኤአይ የምሰራ ቪዲዮ ያን ያህል ተቀባይነት የለም ከዚህ በኋላ እና ብትሰሩት በራሳችሁ ቮይስ በራሳችሁ ቪዲዮ ብትሰሩ ጥሩ ነው። ይሄ ዩቱብ አልጎሪዝሙ አሁን ሰሞኑ ስለተቀየረ ይሄንን አካትቷል ማለት ነው። ቢያንስ በድምጻችሁ ብትሰሩ ጥሩ ነው እና ዩቱብ አውቶሜሽን ያን ያህል ጥቅም የለም። ይሄ ነው አንድ መውራት የመጣሁት። ሌላው ደግሞ ዲቨሎፒንግ ላይ ያላችሁ ልጆች አሁን ከዚህ በኋላ ፍሮንት ኤንድም ባክ ኤንድም ፉል ስታክ አሁን በኤአይ መሰራት ይቻላል። ግን ምን መሰላችሁ? ዲባጊንግ ኢረር ማለት ነው ፊክስ የሚያደርጉት አሁንም የሰው እገዛ ያስፈልጋል። ስለዚህ ግን ሁላችሁም ኮድ መጻፍ ላይ ጎበዝ ከሆናችሁ አሁን ከዚህ በኋላ ኤአይ ብትጠቀሙ ነው ብዬ ሪኮመንድ አደርጋችኋለሁ። ምክንያቱም ከዚህ በኋላ እውነት ሪፕሌስም አያደርግም፣ ግን ወደ ኋላ ትቀራላችሁ፣ በጣም ወደ ኋላ ትቀራላችሁ ማለት ነው። አሁንም በራሳችሁ ለመስራት እየሞከራችሁ ያላችሁ ልጆች ማለት ነው። እና በኤአይ የምትሰሩት አንደኛ ጥቅሙ ምንድን ነው? በጣም ፈጣን ነው። በደቂቃ ውስጥ ነው የምትሰሩት። ሌላው እናንተን ማለት ነው ኢረር ላይ ያን ያህል ላይክ ኮምፕሌክስ የሆነ አይደለም፣ ግን ኢረር ላይ በጣም ጥሩ ነው እኔ ያየሁት ማለት ነው። እና ኢረር ላይ ላይክ ክላውድ ኤአይ ምናምን አሪፍ ነው። ያን ያህል ኢረር አያጋጥማችሁ ማለት ነው። እና አሁን ለሁሉም ነገር ኤአይ በጣም የተሻለ ነው፣ ወዳችሁም ጥላችሁ ማለት ነው። እና ከዚህ በኋላ በጣም ተጠቀሙ። ግን ስለ ዩቱብ አውቶሜሽን ብላችሁ እንዳትደክሙ። ከቻላችሁ በራሳችሁ ቮይስ እና በራሳችሁ ቪዲዮ ብትሰሩ ጥሩ ነው። እና ከዛ ባለፈ ማለት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለኤአይ ያላችሁ አመለካከት ይቀየር እና ወደ ኤአይ ተጠጋችሁ ተማሩ፣ ራሳችሁን ለውጡ ማለት እፈልጋለሁ። እና ጋይስ ለዛሬ ቪዲዮአችን ይሄንን ምስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ፒስ አውት።